አሁን ነው ከታድሶ ነው የመጣሁት። በደንብ እያንዳንዱን ነገር አውቃለሁ። ግን የአሁን ያለው መነቃቃት ይበል በጣም መልካም ነገር ነው። በጣም ደስ የሚል ነገር ነው። ሰዎቹ እዚህ ሶሻል ሚዲያ ላይ ያሉት ወደ መሬት አልወሰዱትም እንጂ ወደ መሬት ቢወስዱት አየር ላይ ሆኖ ካልቀረ መሬት ላይ ያለችው የምትታየዋች ህንፃና ግድግዳ ያላት ቤተክርስቲያን ማለት ነው። ወደ እሷ ወስደው እዛ ጋ ማለት ነው ፕራክቲካሊ ቢያስቀምጡት ማንም ሰው በቆርቆሮ ቤት መሆን አይፈልግም። አሁን ለምሳሌ ማለት እንደዚህ ሲባል አንድ ጥያቄ ልጠይቅህ፣ በዛው ትመልስልኛለህ። ይሄን ያረዳል ስለሆነ አስተምህሮቱ ላይ ያለውን ነገር አምጥቶ ማስተማር ከመጀመሪያው አስተምህሮቱ ቤተክርስቲያን ውስጥ ባይኖር ኖሮ ይህንን አስተምህሮት እንሰማው ነበር ማለት። በነገራችን ላይ በጣም አብዛኛው አስተማሪዎች እዚህ ጋር የተናገሩ ያሉት የማይቀየረውን ዶግማቲክ አስተምሮ ነው። የኛም ዶግማቲክ አስተምሮ አለን። እነዚህ 5ቱ ሶላዎች ከዛ ሌሎችም አሉ የማይቀየሩ ዶግማቲክ ትምህርቶች ተብለው ማለት ነው። አሁን አንድ የማያውቀው አለ። ይህንን ታውቃለህ? የእኛን ዶግማቲክ አስተምሮ የማያውቀው አለ። የእኛ ምን መሰለሽ አንዱ ምን መሰለሽ ዶግማቲክ የሆነውን ነገር ነገሩሽም አልነገሩሽም ከኢየሱስ ውጭ ሌላ አማራጭ የለሽም ነው። መዳን በዛ በኩል ብቻ ነው። እዛ ጋር ዶግማው አለ ደግሞ ሌላ ይጨምሩ። የትኛው ኢየሱስ? የትኛው ኢየሱስ? መጽሐፍ ቅዱሴ ላይ ሁለት አይነት ኢየሱስ እንዳለ ስለነገረኝ መጽሐፍ ቅዱስ ላይ እንደዚያ ያሉሽ መጽሐፍ ቅዱስ ያሉሽ ኢየሱስ ያለው ያ እውነተኛው በር እኔ ነኝ፣ መንገድ እኔ ነኝ፣ ከኔ በቀር ሌላ የለም ያለው እሱን አምናለሁ። በነገራችን ላይ ለእኔ መናገር አይጠበቅብኝም፣ ግን እሱን ነው። ሌላ ኢየሱስ ደግሞ እንግዲህ መጽሐፍ ቅዱስን ታነባለህ? አዎ በደንብ አነባለሁ። ሌላ አለ እንዴ? እንኳን ብታነበው ይሄንን ታውቅ ነበረ። አይ አሁን ሶሻል ሚዲያ ላይ የኛ የሚሉት ነው የኛውኑ ትክክል የኛውኑ ትክክል የሚባል ኢየሱስ የለም፣ ግን ሁለት ኢየሱስ አለ። ሐሰተኛው ኢየሱስ ብሎ ያስቀምጠዋል መጽሐፍ ቅዱሳችን ላይ። ኦኬ እሱ ሐሰተኛው እኔ ኢየሱስ ነኝ ብሎ የሚመጣ እንዳለ ተነግሯል። በዘመናት መካከልም ተነስተው ጠፍተዋል። ያ በእውነት የተገለጠው የናዝሬቱ ኢየሱስ ግን እሱ ለዘላለም ይኖራል ያልኩ ያለሁት ኢየሱስን ተቀበሉ ስላልክ ብቻ እንትን ላይሆን ይችላል ምልህ። ብዙ ትክክለኛ ልምምድ የሌላቸው እንደዚህ የሚሉ ሰዎች ስላሉ በእኛም የተወገዙ አሉ። ይሄንን ታውቃለህ ማለት በየትም ቦታውን እኔ እዚህ ቦታ ነው ያለው ትክክል አለ። ቆይ አንዴ ቆይ። ለምሳሌ አሁን ኦንሊ ጂሰሶች አሉ። በስላሴ አምኑ። በስላሴ ታምናለህ? የት ቤተክርስቲያን ነው? አዎ በደንብ ግጥም አድርጌ። የት ቸርች ነው? አሮማ። ኦኬ አሮማ የግለሰብ ነው ማለት አላውቅም፣ ይቅርታ። የግለሰብ ወይኔ ተመቸሽኝ። ግን የእውነት አሁን ነው የተነገርሽው። የግለሰብ እነዚህ ባለ ራዕይ ነን ምናምን እያሉ የሚከፍቱትን ነው እነሱ። አንድ ዘይት ቸርቻሪዎች አሉ ባይዘው የሆነ ላስቲክ ወጥረው አሮማ የሚባል አሮማ ማለት የበጋሻው ያው እሱ ራሱን የከፈተው የግለሰብ ነው። ካየሽ በኋላ ብትናገሩ አይ ኮሜንት አይ አላወኩም። ለዛ እኮ ነው የጠየኩህ። የበጋሻው ሲሉኝ ኦኬ የበጋሻው ብዬ መለስኩኝ እንጂ እኔ በራሴ የግለሰብ የሚባል ነገር የለውም። ባይዘወይ ችግር የለውም አይኖረውም። የእናንተ ዶግማቲክ አስተምህሮ ምንድን ነው? በጥምቀት ታምናላችሁ? ማለት እናት ቤተክርስቲያን ላይ ስላሉና ብዙ እውነት ለመናገር ምን ብለን ጥምቀት ያድናም ብለን አይ ልክ መካነ ኢየሱስ እንደምታምነው
አይ እኛ ጥምቀት ያድናል ብለን አናም ከምን እንደሚያድን ራሱን አሁን ጥያቄ ከምን እንደሚያድን የሚለው አይገባኝም ራሱ። በእውነት አየህ፣ ቅድም እኮ አንብበው ያልኩኝ እዚህ ነበረ። አይ ሰዎቹ ይላሉ። ይሄ ሰዎች እኮ ሀሳብ ነው፣ ግን ጥምቀት መጽሐፉ ነው የሚለው። መጽሐፉ ለድነት እንተው እስኪ። አንድ ቀን ደግሞ ሲገባሽ አንቺ ደግሞ ያው አንተ ያለሽ ግን ሲገባ እናወራለን ወንድሜ። ካልገባው ሰው ጋር ማውራት ትንሽ ይከብዳል። እንደው ትክክለኛውን ጌታ ስታገኘው እኔም ያው አለ ሲያገኘኝ ሳይሆን አክቹዋሊ ሲያገኘን ስናገኘው ሳይሆን ሲያገኘን። ይቅርታ ወንበር እያስተካከልኩ ነው። ኦኬ አረኝ ጀለስ አልኩ። አንተን እየጠቆምኩ አንተ ምን እየሆንክ ነው? ወዴት የምታያይዘው? እኚህ ጀለስ አይመች እርሶ እኔ አባ አዎ እርሶ ጀለስ ጆዬ ማን ነው? ዮሐንስ አባታችን። ኧረ አይሆንም ታቸው አይነኩ። አንተ እንትን ራሱ እንደዚህ አይታጠፍም። እንዴት ይታጠፍ ነው? ዚዳን ራሱ እንደዚህ አያጥፍም አላለም ማለት እንዲህ መታጠፍ አይ ጆ ተጽዕኖ አድሮበት ዘለል እያለ ነው የሚሰብከው። ራሱ የሆነ እንትን የለም ሆነ አለ ያ በጣም ገብቶሃል፣ ወደ ውስጥ ሰርጾ ገብቷል። የሬጊዮ እንደ አንተ ከባድ ነው የእሳቸው ቆንዳ። ይቅርታ እስጢፋ አስደበርኩሻ። ይቅርታ የለውም አሉ። በጣም ፐርፌክት ነው ስትለው ከነዚህ ሞት አባታችንን አስታውሱ እና አረ ዮባ የሚገርም ጨዋታ ጨዋታ ነበረ። በናቱ እስጢፋን ከፍ አድርጋት እስቲ። ምንድን ነው እንዴ? ተሙ ምን ፈርተህ ነው አሁን? ተሙ ለምንድን ነው እንደዚህ አይነት ነገር ውስጥ አልገባም አይነት ስታፍ አይቶሻል። ይመጀም እሺ። ሲስቅ ራሱ ሸፍኖ ነው ስቃር እንዳይባል እኮ ነው። አባታችን እንዳያዩ ነው። ግን በእነሱ ዙሪያ አይሰማም። የምሬ ነው የምልህ ከብዙ ሰዎች ጋር ተጣልቷል። እንደዛ አይባልም ብሎ ይደግፋል እኮ ከማህበረ ቅዱሳን ጋር ተጣልቷል አይባሉም። እነሱ እንዴት ትቃወማላችሁ ምናምን ብሎ ጀለስ አባታችን እኔ ልደት ደግሞ እኔ ጉዝጓዝ ራሱ እንዳንተ አይጎዘጎዝም። እንደው ቅዱስ ሚካኤል ማስተዋልና ጥበብ ውስጥ ምን አይነት መንፈስ ነው ያለው? አንተ ራሱ ሌሎችን በዚህ ደረጃ እንደዚህ አልቀወም ነው ያው እኚህን ጀለስ እንጂ ሌሎቹ አሁን አጥባቂ ምናምን የተባሉ ሁሉ እንደዚህ አልቀወም። አያገባኝም ሌሎቹ ያን አይደል ስላልደረሱ። እነዚህዎቹ ግን ያዩዋቸው ብዙ ማስረጃዎች አሉ። አባ ዮሐንስ ግን ኧረ ፓፓ ትንሽ ይከብዳል። የሌሎቹን እንኳን እንጃ። አይ በጣም አይ ሁሉም የሚጠየቁበት አይነት ነገር አላችሁ። ከስርዓት ጋር ተይዞ ትንሽ ፍትሐ ነገሥታችንን ነቅነቅ ያደረጉ ነገሮችን ያደርጋሉ። ኤኒዌይስ ግን ምንድነው ሰይጣን አይባልም ነው ባጭሩ። ከሆኑ አካላት ጋር የሆነ ሰዓት ስንከራከር የነበረው ምንድነው ዝም ብሎ ከመሬት ተነስቶ ፈለገ አትናቴዎስ ሰይጣን ነው መስሎ ማለት አይችልም። የሆነ ሰውንም ተነስቶ ቤተክርስቲያን ምናበት ስልጣነ ክህነት ሰጥቶ እያገለገለን ያለ ሰው ተነስቶ ሰይጣን ማለት አይችልም። ስንጠራቸው ቆይ አይደለም ቁም ነገሩንም እንዲይዙት ብዬ ነው ለተሻለ ስንጠራቸው አባ ብለን እንጠራቸዋለን። ግን ከቤተክርስቲያን ስርዓት ጋር ተይዞ ትንሽ ጥሰት ካለ ደግሞ አይ ይሄ ልክ አይደለም ማለት እንችላለን። እንደ ቤተክርስቲያን ልጅነታችን ዊግ ማድረግ ስለማን ስለ አባታችን ነው ወይስ ስለ ሌሎቹ? ስለ ጆ ምን አይነት አረብ ምንድን ነው? ይሄን ስርዓት ከየት ነው የተማርከው? ጆ ዮሐንስ ነው አባ ዮሐንስ ነው ጆ ያለው አረ ማን አረባ ስርዓት ይኑር እመቤቴን ልደት አልሰማም። ጆ በጣም መንፈስ ሲጠራቁ ትንሽ ቆይቷል። ቀኑን ጀርመን ያለው ወገናችን ማብሮ እንደሚጠራቸው ታውቃለህ? ጆኒ ራጋ ከነ ፀጉራቸው አለ ይደብራል ናቸው ነው የሚለው ጆ ይደብራል። የምር አይባልም ጆ ይሄ ማለት እኔ እንደዚህ ስላላደኩም ነው መሰለኝ። ሰው ሳድግም በዚህ ደረጃ እንደዚህ ሰው እንድንቅ አላደረገኝ። አስተዳደግ ኖርማል አስተዳደግ ላይ ችግር አለ እያልክ ነው። እኚህ ጀለስ ያልሽው እንደዚህ አላደኩም። ለዛ መሰለኝ እኚህ ጀለስ አይመቹኝም ያልሽው ለዛ ነው።
ኧረ እኚህ ጀለስ አልኩህ አንተን እየጠቆምኩ አንተ ምን እየሆንክ ነው? ወዴት የምታያይዘው? እኚህ ጀለስ አይመችም። እርሶ እኔ አዎ እርሶ ጀለስ ጆዬ ማነው ዮሐንስ አባታችን ኧረ አይሆንም ታቸው አይነኩም። አንተ ራሱ እንደዚህ አይታጠፍም። እንዴት ይታጠፍከው? ዚዳን ራሱ እንደዚህ አጥፍም አላለም አንዱ እንዲህ መታጠፍ መቀስ አይጆ ተጽዕኖ አድሮበት ዘለል እያለ ነው የሚሰብከው። ራሱ የሆነ እንትን የለም የሆነ አለ ያ በጣም ገብተዋል፣ ወደ ውስጥ ሰርጾ ገብቷል። የሬጊዮ እንደ አንተ ከባድ ነው፣ የእሳቸው ከባድ ነው። ይቅርታ እስጢፋ አስደበርኩሻ። ይቅርታ የለውም አሉ እስጢፋ ደበረ። አይ ፈለገ የለውም አሉ በሉ አይነት አሸፋፈን። አይ ጥሩ ነው ግን ሳንፈልግ ርዕስ ይሰጠናል። አንተ እንዴ ይኸው የአባ ዮሐንስ ጸሎት ይኸው ልጁን ልደታውን 15 ቀን አይደለም እንጂ 15 ዓመት ራሱ ሲያንስ ይሆናል አሁን በአሁኑ ንግግር። አይ ኧረ ቀሉ ነው። እንደዚህ አይነት ነገር ምንም አይነት ጥያቄና መልስ የለውም። ምንድነው እያንዳንዱ ቤተክርስቲያን አገልጋይ ነው። ነገር ግን ከስርዓተ ቤተክርስቲያን ጋር ጥሰት ካለ በቃ ጥሰት ነው። ምንም ችግር ነገር ያወራን አይመስላችሁም? አኬ ሲናገር እኮ ነው ስህተቱ። እኛ ስንናገር እኮ ችግር የለውም። የተጀመረ አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ፣ ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህ ና፣ ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለእሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለህ አክሊለ፣ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው፣ አታደርገውም። ካደረግከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰለሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርእየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት እኮ ትቆማለች። እሱን ታቦትናና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህፃን ልጅ ይህንን እያያዛችሁ ይህን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል።